አሜሪካና እስራኤል አይናቸውን የጣሉባት የኢራኗ ደሴት፣ የጦርነቱ ማርሽ ቀያሪ የተባለችው ትንሿ ደሴት። አሜሪካና እስራኤል ለምን ዋነኛ ኢላማቸው አደረጓት? ከ40 ዓመታት በፊት የታቀደው አሁን ወደ ተግባር እየተቀየረ ያለው የዶናልድ ትራምፕ ደሴቷን የመቆጣጠር እቅድ እንዴትስ ጦርነቱን ልትቀይር ትችላለች? ለመሆኑ ይቺ ደሴት ማን ናት? በውስጧስ ምን ይዛለች? ከሌሎቹ የባህር ዳርቻዎች በምን ትለያለች? ደሴቷ ለኢራን ኢኮኖሚ ያላት ፋይዳ ምንድን ነው? የታሪክ ምሁራንና ወታደራዊ ተንታኞች ስለ ደሴቷ ምን ይላሉ? እነዚህንና ሌሎችንም በዝርዝር ይዘናል። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እንዲጀምሩት በአክብሮት እየጠየቅን ወደ ዝርዝሩ እንለፍ። እስራኤልና አሜሪካ በኢራን ላይ የከፈቱት መጠነ ሰፊ ጦርነት በ2 ወይም በ3 ሳምንታት ውስጥ እናጠናቃለን፣ የአገዛዝ ለውጥ እናመጣለን ብለው ነበር። ነገር ግን ይህንን ይበሉ እንጂ እየታየ ያለው እነሱ ካሉት በእጅጉ የተለየ ሆኗል። ይህ ጦርነት አንድ ወር በልጦት ወደ ሁለተኛው ወር እየተሸጋገረ ነው። ከቀጠናው አልፎም አድማሱን አስፍቶ የዓለምን ኢኮኖሚ እያናወጠ ይገኛል። አሜሪካና እስራኤልም ምን ነክቶን ጀመር ነው እያሉ ይመስላል። መካከለኛው ምስራቅ ዛሬ የከፋ ውድመት እያስተናገደ ቀጥሏል። ውጥረቱ እያየለ በመጣበት በዚህ ወቅት የዓለም የዜና አውታሮች ትኩረት አንዲት ትንሽ ደሴት ላይ አርፏል። ካርግ ደሴት። የኢራን የነዳጅ ኤክስፖርት 90 በመቶ የሚከናወንባት ካርግ ደሴት የጂኦፖለቲካ ቁማር ማዕከል ሆናለች። የዓለም የነዳጅ ዋጋ መተንፈሻ የሆነችው ይህች ደሴት አሁን በታላላቅ ኃያላን መካከል የኃይል መለኪያ ሆናለች። ካርግ ደሴት በፋርስ ባህረ ሰላጤ ውስጥ ከኢራን ጠረፍ 25 ኪሎ ሜትር ርቀት ላይ ትገኛለች። ምንም እንኳን ስፋቷ አነስተኛ ቢሆንም በታሪክ ረጅም ዘመናትን የተሻገረ የንግድ ማዕከል ሆና ዛሬም ቀጥላለች። በ18ኛው ክፍለ ዘመን የደች የንግድ ኩባንያዎች መሸሸጊያ የነበረች ሲሆን በዘመናዊቷ ኢራን ደግሞ ከ5 አስርተ ዓመታት በላይ የኢኮኖሚ ጀርባ አጥንት ሆና አገልግላለች። በተለይም በ1980ዎቹ በኢራን ኢራቅ ጦርነት ወቅት ደሴቷ የሳዳም ሁሴን ቀዳሚ የጥቃት ኢላማ ነበረች። በወቅቱ የመርከብ ተሳቢዎች ጦርነት ታንከር ዋር በሚባለው ግጭት ኢራቅ ደሴቷን ከጥቅም ውጭ ለማድረግ በሰፊው የአየር ድብደባ ብታደርግም ኢራን በከፍተኛ ጥበቃና ጥገና ዘይት ወደ ውጭ መላኩን አላቋረጠችም ነበር። የዛሬው የዲጂታል ዜና ምንጮች እንደሚያመለክቱት የካርግ ደሴት በቀን እስከ 7 ሚሊዮን በርሜል ድፍድፍ ነዳጅ የማስተናገድ አቅም ያላት የዓለማችን ግዙፍ የነዳጅ ተርሚናል ናት። የሀገሪቱን የነዳጅ ገቢ ከ90 በመቶ በላይ የምትሸፈነው ይህች ደሴት ለኢራን ወታደራዊና ቀጠናዊ እንቅስቃሴዎች ዋነኛ የገንዘብ ምንጭ ናት። እስራኤልና አሜሪካ በኢራን ላይ ከአንድ ወር በፊት የጀመሩት ጦርነት ደሴቷን አደጋ ውስጥ ከቷታል። ዋይት ሀውስ ደሴቷን በቁጥጥር ስር ለማዋል እግረኛ ጦር ላይ የማሰማራት እቅድ እንዳለው ሲገልጽ፣ ቴህራን ደግሞ ታሪክ የማይረሳው ውርደት ይጠብቃችኋል ስትል ዝታለች። ፕሬዚዳንት ዶናልድ ትራምፕ የኢራንን መንግስት ሙሉ በሙሉ ለማንበርከክ አዲስና አስፈሪ ስትራቴጂ ይዘው ብቅ ብለዋል። ይኸውም የኢራን የኢኮኖሚ የጀርባ አጥንት የሆነችውን የካርግ ደሴትን በአየር ድብደባ ብቻ ሳይሆን በእግረኛ ጦር ጭምር ለመቆጣጠር ዝግጅት መጀመራቸው እየተዘገበ ነው። ትራምፕ ደሴቷን መቆጣጠር ማለት የኢራንን የነዳጅ ቧንቧ መዝጋት ነው በሚል እምነት ጦራቸው ደሴቷን ወሮ እንዲይዝ ትዕዛዝ ሊሰጡ እንደሚችሉ እየተነገረ ነው። ይህ እርምጃ ኢራን በዓለም አቀፍ ደረጃ የምታደርገውን የነዳጅ ንግድ ሙሉ በሙሉ በማሽመልመድ ለድርድር እገዛ ለማድረግ የታለመ የመጨረሻው ካርድ ተደርጎ ተወስዷል። ይሁን እንጂ ከቴህራን የተሰጠው ምላሽ ቀጥተኛና ግልጽ ነው። የኢራን ከፍተኛ ወታደራዊ አመራሮች ለአሜሪካና ለእስራኤል በሰጡት ማስጠንቀቂያ እግራችሁ ካርግን ቢረግጥ መቀበሪያችሁ ይሆናል፣ ካልሆነም የምትመለሱት በሳጥን ነው ብለዋል። ኢራን አሜሪካን ሞከሩትና ዋጋችሁን ታገኛላችሁ ስትል የገለጸች ሲሆን ማንኛውም ወረራ ለአሜሪካና ለእስራኤል ጦር የታሪክ ሽንፈትና ውርደት እንደሚሆንባቸው ገልጻለች። የኢራን ባለስልጣናት አጽንኦት ሰጥተው የተናገሩት አንድ ትልቅ ጉዳይ አለ። አሜሪካና እስራኤል እኛን እንደ 2011 ሊቢያ ወይም እንደ 2003 ኢራቅ መስሏቸው ከሆነ ተሳስተዋል ብለዋል። ኢራን ባለፉት አስርተ ዓመታት የገነባችው የተራቀቀ የሚሳኤል ቴክኖሎጂ፣ የድሮን ኃይልና የሀገሪቱ አንድነት እንዲሁም በቀጠናው ያሉ እንደ ሁቲና ሂዝቦላ ያሉ ታጣቂዎች በኢራን ትዕዛዝ ስር በመሆናቸው አሜሪካና እስራኤል የሚፈልጉትን ሳያሳኩ የራሳቸውን አጥተው እንደሚመለሱ ብዙዎች እየገለጹ ነው። ኢራንን ለማንበርከክ የሚደረገው የመሬት ወረራ ሙከራ አሜሪካና እስራኤል ለዘመናት የማይወጡት የጦርነት ማጥ ውስጥ እየከተታቸው ነው ሲሉ የፖለቲካ ትንታኞች አስጠንቅቀዋል። ለአሜሪካ ካርግን መቆጣጠር ማለት የኢራንን አንገት መያዝ ነው። ለኢራን ደግሞ ካርግን ማጣት ማለት ህልውና ማጣት ነው። ለዚህም ነው ሁለቱም ወገኖች ደሴቷን የሞትና የሽረት ቀጠና ለማድረግ እየሞከሩ ያሉ። የኢራን አብዮታዊ ዘበኛ IRGC በደሴቷ ዙሪያ የባህር ውስጥ ፈንጂዎችን በማጥመድ ደሴቷን ወደማይደፈር ምሽግ ቀይሯታል። ዓለም አሁን በከፍተኛ ስጋት እየጠበቀ ትራምፕ ዛቻቸው ወደ ተግባር በመቀየር እግረኛ ጦር ያሰማራሉ ወይንስ ኢራን በሰነዘረችው ጠንካራ ማስጠንቀቂያ አሜሪካ ወደ ኋላ ትላለች? አንድ ነገር ግን ግልጽ ነው። በካርግ ደሴት ላይ የሚቀሰቀስ ማንኛውም ቀጥተኛ ጦርነት መዘዙ ከፋርስ ባህረ ሰላጤ አልፎ የመላውን ዓለም ኢኮኖሚ ካሁኑ በበለጠ በእጅጉ የሚያሻቅብ ይሆናል። በአጠቃላይ ካርግ ደሴት ከቆዳ ስፋቷ በላይ የዓለምን ፖለቲካና ኢኮኖሚ የምታናውጥ ስልታዊ ነጥብ ሆና ቀጥላለች። ዋሽንግተን እና ቴህራን በዚች ደሴት ዙሪያ የሚያደርጉት ትንቅንቅ የመካከለኛው ምስራቅን ቀጣይ ዕጣ ፈንታ ሊወስን ይችላል ተብሎ ይጠበቃል።